ሲሉ ሆያ ሆየ ሲሉ የዳር ጊዮርጊስ የጥር ሚካኤል በድጋሚ እንዳልኩት ማለት ነው። እየተያዘ ይገረፋል፣ ተንበርከክ ይባላል። ውስጥ እየወሰዱ ጉድጓድ ቆፍር ልንረሽን ነው እየተባለ አንድ ወንድማችን በባለፈው ይዘው ረሽነውታል። እንዲሁም ደግሞ አንድ ወንድም በባለፈው ውጊያ ገጠሙና ውጊያ በገጠሙበት ሰዓት ላይ ጫካ ላይ ወደቀ። ያ ወንድማችን እንግዲህ ታጋይ ነው። መጣ እዘውት አስከሬኑን እነሱ መከላከያና ምንሾች ናቸው እዘውት የመጡ በመኪና እዘውት መጡ። ከተማ ላይ ቁጭ አድርገው ጎተቱት። አስቡ እንግዲህ አስከሬንን ያክል እንኳን ክብር የሌላቸው ማለት ነው። አስከሬን ክብር እንኳን አስከሬን ቀርቶ ከአስከሬን በላይ የሰው ልጅ ራሱ ክብር አለው ማለት ነው። ክብር አለው። አስከሬኑን አምጥተው ወተቱት። ከዛ በኋላ ህዝቡ ሆ ብሎ በመውጣት በመጠየቅ ህዝቡ ተባብሮ ያው እነሱ የሀገር ሽማግሌዎች አሉ በመጠየቅ እንግዲህ አስከሬን ወደ ሀገሩም አላስወጣም በማለት እዚው እነሱ አምጥተው ቀብረውታል ማለት ነውና ለአስከሬን ራሱ ክብር የሌላቸው ናቸው። አሁንም ቢሆንም የመጨረሻ መልእክት አሁንም በድጋሚ አስረግጬ የምናገረው የኢትዮጵያ እምነት ተቋማት በሙሉ የምታገለግለው አዲስ አበባ ላይ ያለኸው የእምነት ተቋማት የተባልከው ለሃይማኖትህ ሙት፣ ለእውነት ሃይማኖትህ ሙት። ዝም ብለህ እየተደራደርክ ቁጭ ብለህ ሀገሪትን አታስንዳት። ሀገሪትን አሁንም ቢሆንም እኛ ከእውነት ታጋዮች ጋራ ደሞዝ ከሌላቸው ከፋኖች ጋራ ከጎናቸው ሆነን አይዟችሁ ብለን መስቀላችንንም መጽሐፋችንንም ይዘን ከነሱ ከፊት ሆነን እየተዋጋ አይዟችሁ እያልነሱን እየደገፍ ሲጠማቸው ሆነ እየሰጠን ከነሱ ጋር እንሞታታለን። የሃይማኖት ተቋማት አሁን በድጋሚ የማስተላልፈው መልእክት ቢኖርኝ ይሄ ነው። አሁንም ደግሞ አባቶቻችን ለአገልግሎት ማታ ማታ ሲመጡ ሰግተው ማህሌት የሚባለውን የሌሊት ጾለት የተውበት እንግዲህ 6 አይነት ጾለት አለ ማለት ነው። ከቀን 24 ሰዓት ሙሉ 6 አይነት ጾለት አለ። ከ6 አይነቱ ጾለት እንግዲህ የማታ ማታው የሌሊቱ አይመጡም አባቶች። ለምን? ምሽግ ነው። እዚህ ሲመጣ ይተኮስባቸዋል ማለት። ስለዚህ አርፍደው ነው የሚመጡ። 1 ሰዓት አካባቢ ነው ፀሐይ ሲወጣ ምናምን የሚመጣ ማለት ነው። አሁንም ከዚህ አኳያ አሁን የሀገር መከላከያ ሰራዊት ቤተክርስቲያን ምሽግ ከማድረግ ተቆጥቦ የራሱን አማራጭ ወስዶ የህዝብን ድምፅ አዳምጦ ይህን የፖለቲካ አመራር የሚባለውን የአብይ አህመድን ህዝብን ገዳይ የራስን ራሱ ግብር እየሰጠው ራሱ እያበላው ራሱ እያጠጣው በራሱ እየተመራ የራስን ወንድም እናትና አባትን ከመግደል ቢቆጠብና አሁንም የሀገር መከላከያ ሰራዊት ህዝብን ቢያዳምጥልን የሚል መልእክት አለኝ። እግዚአብሔር ይስጥልኝ። አመሰግናለሁ። ጨርሻለሁ።